ሁሌም የሚተጋ ሰው ይሳካለታል የሚሰራ ሰው ለዓላማው የሚኖር ሰው ዛሬ ባይሳካለት ነገ ይሳካለታል ሱነቱላህ አላህ የየትኛውንም ሰው ልፋት ከንቱ አያደርግም በቃ ቁርአን ነው ይሄ አስተምሮ ነው የየትኛውንም ሰው ልፋት ከንቱ አያደርግም አላህ የለፋበት ነገር ምንም ይሁን ምን እንተበ የለፋበት ነገር ምንም ይሁን ምን ልፋቱን ከንቱ አያደርግም ውጤቱን ያገኘዋል قال سبحانه وتعالى يا أيها الإنسان إنك كادح إلى ربك كدحا فملاقيه أنت سول جوشوي ورجيته لفينه يلفكات المكت وتيت تاجنوا على فملاقيه بك سلزي يا شباب أبشركم لفاتاتشو كنتوا هنا يمتلفلتن لفات وتيت تاجنوا تالاتشو إما خسارة وإما النتيجة كولة تندون وي مكسرنو وي سكيتنو كولة تندون يمتهدو تمتبوازوت لسكيت كوهانا وبشركم يساكا الله شوال زاري باي ساكا سايساكا الله شو أتموتو ጉዟችሁ የጀመራችሁት መንገድ የኪሳራ መንገድ ከሆነ وبشركم ትከስራላችሁ ሳትከስሩ አትሞቱ ندامው ሳትገቡ አትሞቱም ሱነቱላህ ሳትጸጸቱ አትሞቱ ያንን እድሜን በከንቱ ማሳለፌ ወየው ጉዴ ዛሬ ጓደኞቼ እዚህ ደረጃ ደርሰው ተሳክቶላቸው ሳያቸው የነሱ ከጃይ መሆኔ አዝናለሁኝ እድሜ አይመለስ ምን ላደርግ ብላችሁ ሳትሉ አትሞቱ ዛሬ ላይ በየጫተራው ቆንጣሪ የሆነው ወጣት በየጫተራው ቁሬ የሚለቅመው ወጣት ያለፈላቸውን የተሳካላቸውን እየከጀለና እያቃቀመ የሚኖር ወጣት ያለፈላቸውና የተሳካላቸውን እያኗኗረ መደበሪያ ሆኖ የሚኖር ወጣት ስታዩት ወመሰበብ ያላችሁ እንደሆነ የልፋት ውጤቱ ነው የሥራ ውጤቱ የኪሳራን ጎዳና ይዞ ነበር መካሪ ዘካሪን አልቀበልም ብሎ ነበር ከኔ የተሻለ አዋቂና ከኔ የተሻለ የነቃ የበቃ የለም ብሎ ሲመከር ሲዘከር እንቢ ብሎ ነበር የልፋቱን ውጤት በእጁ ያየዋል ሳይነደም ሳይጸጸት አይሞት ኢዘን አሸባብ ምን ላይ ነው እየለፋችሁ ያላችሁት ምንድነው ግባችሁ ምንድነው ዓላማችሁ ኪሳራ ወይ ስኬት ምርጫው ለእናንተ نعود وننطب በከድሎት ውጪ የሚኖሩ ህፃናት የሚያድጉ ታዳጊዎች በብዛት ይሳካላቸዋል ታዲያ ከየቲም ጋር ምን አገናኘውና ይሳካል ይያልክ ምትለን አላችሁ አይደለ የተሳካላቸው ጊዜ ያከባቢው ሰው ዘንግቷቸውና ቸል ብሏቸው ከነበር አባት አልባ ሆነው ወላጅ አልባ ሆነው አድገው ያከባቢው ሰው አባትን ተክቶ አልተንከባከባቸው ከነበር ይበቀሉታል እንዳይበቀሉት ሸሪዓ ምን አለ አባት የሞተበት ልጅ ሁላችሁም እንደ አባት ተንከባከባችሁ አሳድጉት ሲሳካለት የናንተ ተበቃይ ሳይሆን ውለታ ከፋይ ይሆንላችኋልና ማለቱ ነው ገባችሁ ሚስጥሩ ስለዚህ የቲምን ስንንከባከብ ለአኺራ ለጀነት ከነብዩ ጋር ጉርብትናን ክጀላ እንዳለ ሆኖ በዓለማዊ ዕውቀት በኋላ ሲሳካለት ያከባቢውን ሰው እንዳይበቀል ግፍ እንዳይሰራ እንዳይጎሽምና እንዳይረግጥ ፍትሃዊና መልካም ሰው እንዲሆን ለየቲሞች አዛኝና ጥሩ ሰው እንዲሆን ዘንድ ነው የምንንከባከበው ሸሪዓ የሆነ ነገር ሲያዝ ረቂቅ ነው ትእዛዙ ሚስጥሩ ሩቅ ነው ስንደርስበት ገርሞ ነው የሚገርመን